ኪራ ድጋሜ ልጅ መውለድ እንዳለባቸውና መሞከር እንዳለባቸው ለጽናት እየነገራት ነበረ። ጽናት ግን አሁን ላይ እኔ ዝግጁ አይደለውም በማለት ለኪራ መልሳለታለች። ጽናት ለምንድን ነው ዝግጁ አይደለውም ብላ ለኪራ የተናገረችው? የቤቲ ማበድ እንግዲህ በአሁኑ ሰዓት ላይ አይምሮዋ ውስጥ ጥያቄ ፈጥሮባታል። እኔ ነኝ ለዚህ ደረጃ የደረስኳትኝ፣ ከዚህ በፊትም ነግራኛለች። ኪራን አጥቼ መኖር አልችልም፣ እሱን ካጣው ያብዳለው የሚል ነበረ መልእክት የነገረችኝ። አሁን ላይ ደግሞ ያ ነገር ሆኗል። አቤቱ ፈጣሪው ምን አይነት ፈተና ውስጥ ነበረ ያስገባህኝ ብላ እንግዲህ ራሷን እየወቀሰች ነበረ። ኪራም ይህ ነገር መሆን ስላለበት ነው የሆነው እንጂ አንቺ ስላልሽ አይደለም፣ አንቺ እንደዛ በመሀል ስለገባሽ አይደለም። የኔና የሷ ፍቅር እኮ ከድሮውንም አልነበረም አብቅቶ ነበረ እያለ ሲነግራትም ነበረ። እናም አሁን ላይ ዝግጁ አይደለውም ብላ ጽናት ለኪራ ስትለው፣ እሱም አሁን ላይ ምንም ችግር የለውም አንቺ ያልሽኝን ሁሉ ነው የማደርገው፣ ቃልሽን እጠብቃለሁኝ ብሎ እንግዲህ እሺ ብሏታል ማለት ነው። ጽናት ግን አሁን ላይ ልጅ መውለድ ፈርታ ወይ ደግሞ ፍቅሯን እንደ አዲሳ ከኪራ ጋር መኖርን መጀመር ፈርታ አይደለም ማለት ነው። የቤቲ ሁኔታዎች ናቸው በጣም ያስፈራት ማለት ነው። ፍቅር ምን ያህል ጥልቅ እንደሆነ እንዲሁም ደግሞ ለሚወዱ ሰው ሳይኖሩ ሲቀሩ እንደዚህ ማበድ እንዳለ ሁላ ስትረዳና በጣም ስለፈራች ነው አሁን ላይ ልጅን መውለድ የለብኝም ዝግጁ አይደለሁም ብላ ኪራን ስትናገር የነበረው ማለት ነው። ሌላው ነገር እንግዲህ ቤቲ አሁን ላይም አብዳ ይሆን ወይስ እያስመሰለች ነው ያለችው የሚለው የብዙዎቻችን ጥያቄ ነው ማለት ነው። ብዙዎቻችሁ አሁንም ቤቲ እያስመሰለች ነው ያለችው እንጂ አላበደችም የሚል ግምት ነበረ ኮመንትም ላይም ስታስቀምጠው የነበረው ማለት ነው። አዎ ቤቲ በጣም ጨካኝና አስመሳይ ስለሆነች አሁንም ምናልባት ሳታብድ እንዳበደ ሆና አክት እያደረገች ሊሆንም ይችላል ማለት ነው። ምክንያቱም ደጋግማ እንደዚህ አይነት ነገሮችን ስለምታደርግ ማንም አያምናትም ማለት ነው። አሁን ላይ ግን ጽናት ቀልብ ስላላት እያዘነችላት ነው ያለችው። ሚሩም እየዛ ቤት ውስጥ ያሉ ሁሉም የቤት እንደዚህ መሆን ብዙዎቻቸው አሳዝኗቸዋል። ግን ደግሞ የእጇን ያገኘችው እያሉም ነበረ ማለት ነው። ውድና የተከበራችሁ የማክቤል ቻናል ቤተሰቦች እንኳን ደህና መጣችሁ። አዲስ የሆናችሁ ለዚህ ቻናል ደግሞ ሰብስክራይብ ቤተሰብ ይሁኑን እንላለን። ጽናት ድራማ ላይ እንግዲህ አሁን ላይ ኪራና ጽናት ደስ የሚል ፍቅር ደስ የሚል ትዳርን እየኖሩ ነው ያሉት። ኪራም እንግዲህ አሁን ላይ ወስኗል። አንቺ የልቤ ንግስት ነሽ፣ ካሁን በኋላ ቤተሰቦችሽ ጋር በፍጥነት ሽምግልና መላክ አለብኝ። ከዛ በኋላ ምርጥ ልጆችን ወልደን እንግዲህ የፏ ብትን ብለን መኖር አለብን ብሎ ወስኗል ማለት ነው። እሷን በጣም ደስተኛ ሆናለች በዚህ ነገር እና ኪራዬ ሁልጊዜ አይክፋህ፣ ሁልጊዜ ሳቅልኝ። እኔና አንተ ብዙ ውጣ ውረዶች ብናሳልፍም አሁን ላይ ግን እንደዚህ መሆናችን በጣም አስደስቶናል። ብዙ ሰዎች እኔና አንተን ለማራራቅ በተለይ ቤቲ ብዙ ነገር አድርጋለች፣ ልጄን ማሳጥታኛለች። እናም ደግሞ እንደዛ ብታደርገኝ እንኳን እሷን አልጠላትም። አሁን ላይም ለእሷ እያሰበች ነው ያለችው ማለት ነው። ምን አይነት ቅልብን ያለሽ፣ አሁንም እንደዚህ አድርጋሽ ብዙ ነገር አድርጋብሽ አሁንም ጥሩ ነገር ነው የምታስቢላት እያለ እንግዲህ ኪራም እያደነቃት ነበረ ማለት ነው። የኪራና የጽናት ፍቅር እንግዲህ ብዙዎቻችን አስደስቶናል። እስኪ ይህንን ቪዲዮ ላይክ በማድረግ ጀምሩት ውድ ቤተሰቦቻችን። እንግዲህ ብዙዎቹ ለቤቲ እያዘኑ ቢሆንም ግን የእጇን ያገኘች ብሎ ወስነዋል። እንግዲህ ጨርቋን ጥላ አብዳ ኪራዬ የኔ ነው ይመጣል አይደለ ይወስደኛል አይደለ እያለች እንግዲህ የነ ኪራ ጎረቤትም ይዛ ስታስፈራራ እንዲሁም የልጅ ጫወታ ስታጫውታት ነበረ። እሷም ደንግጣ ነበረ። ከዛ ናሆሜ መጥቶ እንግዲህ አስጥሏታል ማለት ነው። በጣም ደነገጠች። እኔ እንደዚህ መቼን የተፈጠረው ይሄ ሁላ ብላ እንግዲህ ወደ ቤት ጽናት ጋር ሄዳ ስትጠይቅ ነበረ። በቃ ቤቲ አብዳለች ብላ እንግዲህ እየጠየቀቻት ነበረ። አዎ ምንም ማድረግ አይቻልም፣ ይሄ እጇን ያገኘችው ግን ደግሞ እንደዛም ቢሆን አሳዝናኛለች እያለች እንግዲህ ለሁሉም ሰው እየነገረች ነበረ ጽናት። የጽናት ልብን ይስጠን ነው የሚባለው እንግዲህ ማለት ነው። እንደ ቤቲ ስራማ ቢሆን በጣም ለልጅ እንኳን ርህራሄ ያሌላት ለሰው ልጅ ቅን ማታሰብ ናት። እና ብዙዎቻችን ደግሞ ያው ድራማ መሆኑን እንዳንረሳ ብዙዎች ጽናትና ኪራ ሚሩ ጥሩ የሚሰሩትን ብቻ ነው እየወደድን ያለ ነው። ቤቲም ያው ከራከተር ሆኖባት ነው እንጂ ምርጥ ሰው ናት ማለት እሷ ባትኖር እንደውም ድራማው ማላደል ድምቀት አይኖረውም። ስለዚህ ቤቲን አትጥሏት፣ ድራማ መሆኑን አትርሱ ማለት ነው ውድ ቤተሰቦቼ።
እኔ አንዳንድ ጊዜ ኮመንታተሮች እውነት በጣም ታስቆኛላችሁ ማለት ነው። እኔ ራሱ በጣም ነው የምናደደው። በቤቲ ስራና በሶሲ ስራ በጣም ነበረ የምናደደው። ሁለቱ የሚዋደዱ ፍቅረኛሞችን ለመለያየት የሚያደርጉት ጥረት የለምና ያ ነገር ቢያናደድም ግን ደግሞ ያው ይሄ ስቶሪ ትሩ ስቶሪ ስለሆነ እነሱ ሆነው ነው እየተወኑ ያሉት እንጂ ያው ስትራቸው ስላልሆነ ብዙም እንደዚህ እንትን ባትሉ ጥሩ ነው። ባትናደዱባት ጥሩ ነው ብዬ አስባለሁ። ያለመናደድ አይቻልም። በተለይ ቤቲ ላይ ማለት ነው ያደረገችው ነገር ሙሉ ቤተሰብ ለመጨረስ መርዙላ እንትን ስትል ነበረና አሁን ላይ ያው የእጇን ብታገኝም ግን ደግሞ በስተመጨረሻ ታሳዝናለች። ኪራ ነበረ እንደዛ ሲያደርጋት የነበረው ምክንያቱም እንደማይወዳት እያወቀ እያቀረባት እሷ እንዳትሸሸው እያደረገ ሲያኖራት ነበረ። ግን ደግሞ እሷም ያው የእሷ ያልሆነውን ሰው ለመውሰድ እየታገለች ስለነበረ ነው ማለት ነው። በህይወታችን ይሆናል የተባለው ሁሉ እንግዲህ ያው ይሆናል፣ መሆን ስላለበት ነው የሚሆነው እንጂ እኛ ስላልን ወይ ደግሞ እኛ ስላላልን አይደለም፣ እኛ ስለተመኘን ስላልተመኘን አይደለም ማለት ነው። በሁላችንም የሚያጋጥም አይነት ነው። ሴቶች እንግዲህ በሙሉ ልብ እንደዚህ ወንዶችን ካፈቀራችሁ ምንድን ነው የምትማሩት? ከቤቲ ማለት ነው። ሙሉ ልባችን ለወንዶች ከሰጠን በተለይ ለማይወዱን ለማያፈቅሩን ሰዎች እንደዚህ ልባችን ውልቅ እስኪል ድረስ መውደድ የለብንም፣ መቆጠብ አለብን። የማናገኘውን ሰው መመኘት የለብንም የሚል መልእክት ነው የሚያስተላልፈው የቤቲ ማለት ነው። እና እንደ ቤቲ አይነት ፍቅር አይስጠን ነው የሚባለው እውነት ለመናገር ማለት ነው። ልክፍት ነው ይሄ ፍቅር ሳይሆን የማይወዱትን ሰው ግድ የኔ ነው ማለት ከባድ ነው ማለት ነው። እንግዲህ ጽናት አሁን ላይ እያሰጋችው ያለችው ለኪራ አንተ የሀብታም ልጅ ነህ፣ እኔ ደግሞ ምንም የለኝም፣ እናም ደግሞ የቤት ሰራተኛ ነኝ ብላ እንግዲህ የበፊት አለ አይደለ ኑሮዋን እያስታወሰች በኋላ ደግሞ ሊያሸማቅቀኝ ይችላል ብላ እየፈራችሁ ነው ያለችው። ይህ ነገር ደግሞ እኔ ምንም አልልም። ስለዚህ ሀብት የሰው ልጅ እውነት ነው በሀብትና በመልክ በሌላ ነገር አይለካም። ሰው በሰውነቱ ብቻ ነው የሚለካው። ለሌሎች ያልታየ ውበት ደግሞ ለእኔ ታይቶኛል። ካሁን በኋላ አንቺ ነሽ እንደዚህ አይነት ነገሮችን ደግመሽ እንዳትናገሪ እያላት ነው ያለው። እናም ደግሞ የጽናት አባት ጋር ሽምግልና ቶሎ ብሎ መላክ ፈልጓል ማለት ነው። የበፊት ፈተናዎች አሁን ላይ እንዳይመጡብን በትዳር ተጣምረን አንድ ላይ መኖር አለብን። ከዚህ በፊት ያሳለፍናቸው ፈተናዎች አሁን ላይ ደግሞ እንዳይመጡ መጠንቀቅ አለብን። ካሁን በኋላ አንቺም እንዳትተይኝን እኔም አልተውሽም የሚል ነበረ ቃል ሲግባቡ የነበረውና ፍቅራቸው በጣም ያስቀናል፣ ደስ ይላል። ሌላው ነገር እንግዲህ የሜሩና ናሆሜ ጉዳይ ነው። ናሆሜ በጣም እየወደዳት እያፈቀራት ነው። ግን ደግሞ እሷ ትወደዋለች፣ ታፈቅረዋለች፣ ግን ማቅረብን አትፈልግም። በህመሟ የተነሳ እኔን ቢያጣ ይጎዳል፣ ስለዚህ የእሱ ህመም መሆን አልፈልግም የሚል ነው ያላትና ቤቲ እንኳን በእሷ ህመም ሙላ ስታሾፍ ስትቀልድ ነበረና እኔ እኮ እንዳንቺ አይደለሁም፣ ጤነኛ ነኝ፣ ኪራ ለምንድን ነው ያልወደደኝ እያለች ስትናገራት አይተናልና አንዳንድ ጊዜ ጤነኛ ስለሆን ብቻ አይደለም የሰው ልጅ የሚወደ ማለት ነው። አንዳንድ ጊዜ ህመማችንን እየተካፈለ እንዲሁም ደስታችንን እየተካፈለ የትዳር አጋራችን አብሮን ይኖራል ማለት ነው። ከወደድን ማንነቱን ብቻ ሰው መሆኑንና ለሰው ያለው ቅን ልብና መልካምነቱ ነው የሆነ ወደ ልባችን ሊያቀርበን የሚችለው የሰው ልጅ ያን ነገር ነው ናሆማም እያደረገ ያለው። አንቺ እኮ ህመም ያመጣው ፈጣሪ ነው፣ ስለዚህ እግዚአብሔር ያለው ሁሉ ይሆናል፣ አታሪቀኝ፣ አንድ ላይ እንሁንና ፍቅራችንን እናጣጥም፣ ልክ እንደ ኪራና እንደ ጽናት እያለ ብዙ ነገሮችን ሲነግራት ነበረ። እሷም አፈቅራለሁ በጣም አፈቅርሃለሁ ለማለት እንግዲህ በጣም አከብርሃለሁ ስትለው አታሾፊ ከማን ነው እየራቅሻለሽ እያለ እየነገራት ነበረና እውነት አሁን ላይ ክፍል 45 ላይ ደስ የሚል ቪዲዮ ነው የለቀቁልን። እንግዲህ የጽናትና የኪራን ፍቅር እንደ አዲስ ታድሶ እንደዚህ ውብ የሆነ ህይወትን እየኖሩ ያሉ እንግዲህ ያስቀናል ለሁሉም። ብዙዎቻችንም ደስ ብሎናል በኮመንት እንዳየሁት ከሆነ እንዲሁም ደግሞ ናሆሜና ሜሩ እንዲፋቀሩና አንድ ላይ እንዲሆኑ ብዙዎቻችሁ ምኞታችሁን እየገለጻችሁላቸው ነበረና ደስ ይላል። እንደዚህ አይነት ፍቅር ማለት ነው። ብዙ ፈተናዎች በስቶ መስተ መጨረሻ ላይ አንድ የምትሆኑበት አጋጣሚ ሲመጣ ደስ ይላል። የቤቲ ክፋት እንግዲህ እስከ መጨረሻው እስከ ጥግ ድረስ ብትሄድም አሁን ላይ እንዳልተሳካላት ታውቃለች። ግን ደግሞ አሁንም እያስመሰለች እንዳበደ ሆና ኪራ ነው አንጀቱን ለመብላት ሊሆን ይችላል ይህንን ነገር እያደረገች ያለችው። እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል ወይ ደግሞ ውልቅ ብላ ከህይወት
ህይወታቸው ትወጣና ወደ ራሷ ተመልሳ የራሷን ህይወት የምትኖር ሊሆን ይችላልና ድራማ እንግዲህ አሁንም እንደቀጠለ ነው። የጽናት ድራማ ተወዳጅ እየሆነ መጥቷል። ብዙዎቻችንም የምንከታተለው ድራማ ነው፣ በህይወታችን ውስጥ ያሉ ነገሮችን ስለሚያሳይ ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ እንድታበረታቱን በትህትና እንጠይቃቸዋለን ማለት ነው። ማኪቤላ ቻናል ምርጥ ቻናል ነው። አዳዲስ ቪዲዮዎችን አልፎ አልፎ እንለቅበታለን። ያው የረመዳን ስራ ስለሚበዛ ነው አብዛኛውን ጊዜ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ላይክ ማድረጋችሁን ግን እንዳትረሱ። ኮመንት ማስቀምጡልን፣ እናያለን፣ እናነባለን፣ እንመልሳለን። ባይ ባይ። እንወዳችኋለን።